እኛ የሌላውን ፖለቲካ እየሰማን ቅርበት ላይ ያሉ ወገኖቻችን መጥላት የለብንም። ወደድን ጠላን ብንቀበል ባንቀበል ኦሮሞ ለኢትዮጵያ ሕዝብ የጀርባ አጥንት ነው። ኦሮሞ ከእግዚአብሔር በታች ለኢትዮጵያ ሕዝብ የጀርባ አጥንት ነው። ያለ ኦሮሞ ኢትዮጵያ ባዶ ነች ማለት ይቻላል። እግዚአብሔር ምስክሬ ነው። በቃ ይሄን ለማለት ፈለኩት። በብዙ አንግል አይቼ ነው፣ ዝም ብዬ አይደለም። በጭፍን ጥላቻ ዝም ብለን አንነዳ። እኔ አሁን እነዛ የሚንጫጩት ብቻ አይደሉም። እኔን አሁን የሚሰድቡኝ አሉ። እዚህ የኛ ምርኮኞች አሉ። የነዛ ምርኮኛ የሆነ ነገር ሲሰጣቸው እንደ ውሻ ውው የሚለው እኔ ነው የሚጠሉ። በዛ ልክ ደግሞ በብዛት የጋሞ ህዝብ ይወደኛል፣ አላማዬን ስለሚያውቅ ማለት ነው። እና ዝም ብለን ባንጠላለፍ ጥሩ ነው። ኦሮሞን ደገፍክ ብለህ ደግሞ በእኔ ላይ አፍን ብከፍት እኔ ሌላ ብዙም እንዳንተ ወርጃ አልገኝም፣ አልናገርም። ከአቋሜ ዝንፍ አልልም። በቃ በማንነቴ እኮራለሁ። በማንነታቸው የሚኮሩ አካባቢዎችን ወዳቸዋለሁ። ኦሮሞ ደግሞ ለኢትዮጵያ ህዝብ ወሳኝ የሆነ በተለይ ከፍ ላላሉ ብሔሮች እጅግ በጣም ወሳኝና መከታ የሆነ ብሔር ነው። እኔ አህዳውያንን አልወድም፣ በቃ አልወድም። ለኔ በቃ ምን ብዬ ልንገር፣ በጣም ነው የሚያስጠሉኝ። ለማሸማቀቅ የሚያደርጉት ትግል በቃ ኢትዮጵያዊነት ያቀንቅናል። ግን ኢትዮጵያዊነት በኢትዮጵያዊነት ስምና በባንዲራ ስም የተሽከረከሩ እዚህ ሆኖ እንኳን ራሳቸው ተጠራርተው ራሳቸውን እያደራጁ እዚህ ሆኖ እዛ ያሉ የራሳቸው በብሔር የተደራጀውን አካል እየረዱ እያደራጁ እኔን ደግሞ ጋሞን እዚህ ጋር ለብቻ ኢትዮጵያዊ ብቻ ሆነ ኑር ኢትዮጵያን ተሸከም የሚል ፖለቲካ እዛ ገደል ግባ።